ዘመነ ኤአይ የአርቲፊሻል ኢንተለጀንስ ወይም ባጭሩ ኤአይ ግንባር ቀደም ተጠቂ ከሆኑት ተቋማት መካከል አንዱና ዋነኛው መንግስት የሚባለው ተቋም ነው። ምክንያቱም መንግስት የኃይልም የሕግም የበላይነት ቁጥጥር ስላለው ይሄ ደግሞ በግለ ኢኮኖሚው ወይንም በግለሰቦች ኢኮኖሚ ውሳኔ ላይ እንቅፋት ሆኖ ስለሚታይ ይሄንን አካል በምን መልኩ ከዚህ ስርዓት ውስጥ ማስወጣት እንደሚቻል በግል ክፍለ ኢኮኖሚ ውስጥ ያሉ ትላልቅ የቴክኖሎጂ ካምፓኒዎች እያውጠነጠኑ ያሉት አንዱ ሴራ ነው። በግል ክፍለ ኢኮኖሚ ውስጥ ትርፍ ትልቁ ግብ ስለሆነ ፕሮፊት ማክሲማይዜሽን ወይም ትርፍን ከፍ ማድረግ የግል ኢኮኖሚው ዘርፍ ባህሪ በመሆኑ በአንጻሩ ግን መንግስት በኃይልም በሕግም በበላይነት መቆጣጠር ላይ የሚገኝ አካል ወይም ተቋም በመሆኑ ለግል ኢኮኖሚው እንደ ጠንቅ እንደ እንቅፋት የሚቆጠር አካል ተደርጎ ነው የሚታሰበው። ስለዚህ በተቻለ መጠን ግለሰባዊ ነፃነት በኢኮኖሚም ሆነ በየትኛውም መልኩ ግለሰቦች ነፃነት የሚያገኙት ይህ መንግስት የተባለው ተቋም በተቻለ መጠን ሲወገድላቸው ነው ከፍተኛውን እርካታ ማግኘት የሚችሉትና በዚህ አስተሳሰብ ላይ የተመሰረቱ ናቸው። ለምሳሌ ሊበርታሪያን የሚባሉት ማለትም በግለሰብ ፍላጎት እርካታ ላይ መሰረት ያደረጉና ኢኮኖሚው ሙሉ በሙሉ በግለሰብ ወይንም በግል ክፍለ ኢኮኖሚ ብቻ መመራት አለበት፣ በፍጹም የመንግስት ጣልቃ ገብነትም ሆነ ከነ አካቴው መንግስት መኖር የለበትም ብለው ይሄንን ሀሳብ የሚያቀነቅኑ አካሎች አሁን በዘመናችን እየተስፋፋ ባለው ቴክኖሎጂ ውስጥ ቀላል በማይባል ቦታ ላይ ይገኛሉ። በመሆኑም በአካሄዳቸው ውስጥ አንዱ የሚንጸባረቀው ስጋት መንግስት የተባለውን ተቋም በቴክኖሎጂያቸው በቁጥጥር ስር የሚውልበትን መንገድ አቅደው የሚንቀሳቀሱ ቀላል አይደሉም። ስለሆነ ቴክኖሎጂ እድገት በተለይም የአርቲፊሻል ኢንተለጀንስ እድገት ከሌላው የቴክኖሎጂ እድገት ለየት ባለ መልኩ የሚታየው እነዚህንም ድብቅ ሴራዎች ሊከናወኑባቸው የሚችሉ በመሆናቸው ነው። የፋይናንሱን ክፍለ ኢኮኖሚ መቆጣጠር ቀላል ነው። ባለው ቴክኖሎጂ መንግስት የማይቆጣጠረው መገበያያ መሳሪያ መፍጠር ለቴክኖሎጂ ሰዎች በጣም ቀላሉ ነገር ነው። ኦልሬዲም ተሰርቶም ስራ ላይ የዋለም ስለሆነ
ብቸኛው አሁን እንደ ስጋት የሚሆነው መንግስት በጦር መሳሪያ የበላይነት ስለሚኖረውና ጉልበቱን መጠቀም ስለሚችል ያንን በሚሰሩት በአዳዲሱ አርቲፊሻል ኢንተለጀንስን በታጠቁ ቴክኖሎጂዎች የተገነባ መሳሪያዎችን በመፍጠር ይህንን መንግስት የተባለውን ተቋም እንዴት ማስወገድ ይቻላል የሚለው ሌላኛው በስጋት የሚታየው እንቅስቃሴ ነው። በአጠቃላይ አርቲፊሻል ኢንተለጀንስ ዝም ብለን ላዩን እንደምናየው ሳይሆን በውስጡ በጣም ስር ነቀል ዘላቂና አንዴ ካመለጠ የማይመለስ የማይታጠፍ በጣም ብዙ ወሳኝ ውስብስብ ነገሮችን ይዞ የሚመጣ ነው። መንግስት የተባለ ተቋም የዚህ እንቅስቃሴ እንቅፋት ተደርጎ ስለሚታሰብ በተቻለ መጠን ስርዓተ መንግስታትን በዚህ በቴክኖሎጂ እንዴት መቀነስ ይቻላል፣ ከዛም አልፎ ተርፎ ሙሉ በሙሉ ይሄንን ተቋም ማስወገድ የሚቻልበትን መንገድ ሁሉ እየታሰበበት እንዳለ የሚጠቁሙን ቀላል የማይባሉ መረጃዎች ይታያሉ። ለዚህ ማስረጃ ይሆንን ዘንድ የሚከተለውን ቪዲዮ ልብ ብላችሁ አድምጡት። Fundamentally, also they believe that if they build superintelligence, they think they can live forever. They think they'll cure all diseases, they'll cure aging, that they will be in control potentially of the whole world. That I often talk to these engineers, these workers, I know many of them. Many of them look forward to disposing the US government once their company and their AI is powerful enough to outmaneuver the US government. They say this openly at parties. This is not a hypothetical thing, right? Some of them write about it in their blogs. And this deep underlying libertarianism that the government is or the people or democratic oversight is a hindrance. It's something you have to overcome or delay. And I think this is a very bad future. This is not what ቀደም ሲል ከተመለከትነው ቪዲዮ የምንረዳቸው 3 ቁም ነገሮች ይገኛሉ። የመጀመሪያው እነዚህ የቴክኖሎጂ ፈጣሪዎች ጥቂት የማይባሉት ለዘላለም መኖር እንደሚችሉ ያንን ማድረግ እንደሚችሉ፣ በሁለተኛ ደረጃ ዓለምን ሙሉ በሙሉ መቆጣጠር በቴክኖሎጂው ማለት ነው። በሶስተኛ ደረጃ ደግሞ መንግስት የሚባለውን ተቋም ሙሉ ከሙሉ ከጥቅም ውጪ የማድረግ እንቅስቃሴ ጭምር ውስጣዊ ድብቅ ዓላማም ይዘው የሚንቀሳቀሱ እንደሆኑ ነው ከዚህ ማብራሪያ የምንረዳው።